ስኖር ከቤተሰብ ጋር ማዘር የለችም። ያደግኩት ከአባቴ ጋር ነው። በአጋጣሚ ከፋዘር ሚስት ጋር ሳልስማማ ቀርቼ ወደ አረብ ሀገር ለመሄድ ወሰንኩኝ። በዛ መሀል ሄጄ እዛ አልተስማማኝም። በ6 ወር ተመለስኩ። ስንመለስ ቤት ያለው ነገር ጥሩ አልነበረም። ማለት ለቤት አንድ ሴት እኔ ብቻ ነኝ። እንጀራ እናቴ ሴት ልጆች አልወለደችም፣ ወንድ ነው የወለደችው። ከሷ ጋር ለመስማማት ሲፈጠር ከቤት ጠፋው ማለት ነው። ከዛ ጠፍቼ ከሀገሬ ሞጆ የሚባል ሀገር ምሳ ልበላ ስወርድ የሀገሬ ልጅ አገኘሁት። ከዛ እንዴት ነህ ሰላም ነህ ምናምን ተባባልንና ምሳ ከበላው የት እንደሚሄድ አላውቅም፣ ግን እንደዚህ ከቤት ጠፍቼ ነው ምናምን አልኩት። በቃ እኔ እዚህ መስተንግዶ ምናምን አስገባሻለሁ አታስቢ አይዞሽ ምናምን አለኝ። አንቺ ቀልጣፋ ነሽ ምንም መስራት ትችያለሽ ሲለኝ ኦኬ አልኩና እሱን አምኜ ቁጭ አልኩኝ። ከዛ የሆነ ኔል ካፌ የሚባል ሞጆ ላይ መስተንግዶ መስራት ጀመርኩ ማለት ነው። ከዛ መስተንግዶ የሰራው ፑል አለ ከመስተንግዶ ጎን ፑል ቤት ሊጫወቱ ይመጣሉ። ምንም አይነት ወንድ አላውቅም በዛ ሰዓት ላይ እኔ ስለምንም ነገር አላውቅም። ከዛ ፑል ቤት ሊጫወቱ ሲመጡ እኔ ማኪያቶ ምናምን ፑል ቤት ይዤ ስገባ የሆነ ልጅ ቃልደኛል ምናምን ኃይለኛ ነኝ በቃ ማለት እንደዚህ ማለት ምቀልድ አይነት ሰው ምናምን አይደለም። አላውቅም ስለምንም እየኮራው ምናምን አይደለም በቃ በተፈጥሮ። ከዛ ከለታት በአንዱ ቀን ዝም ብዬ ሳየው በቃ ለካ ደስ የሚል ነገር አለው ምናምን እያልኩ ከራሴ ጋር ዝም ብዬ አወራለሁ። እና ቃል ኪዳን የምትባል ጓደኛ ያለች ወይኔ ቃልዬ ግሩም እኮ እንደዚህ ምናምን ግሩም እኮ ደስ ይላል፣ አንቺ ግን ለምን እንደምትኮሪበት ምናምን አለች። ኧረ ተይ እኔ ከቤተሰብ ወጥቼ በዚህ ሰዓት እንደዚህ አይነት ሀሳብ የለኝም ምናምን አልኳት። ከዛ አንድ ቀን አዲስ አመት ነበረ። ከፊት ለፊት ደግሞ እንደ ክለብ ነገር ነው አለ። ከዛ በኋላ ምን ተፈጠረ መሰለሽ? እዛ ውስጥ ከጓደኛዬ ሄድንና ለስላሳ ምናምን እየጠጣን እያለ በአጋጣሚ የሆነ ብርጭቆ ከፊት ለፊት ተቀምጦ አየሁት። አንስቼ ጠጣው። ለካ እዛ ብርጭቆ ውስጥ ችግር ነበረ። ከዛ ያልታሰበ ነገሮች ተፈጠረ። በጣም በቃ መጫወት፣ መደሰት፣ መሳቅ። ጭራሽ እሱ ሰላም ሳይለኝ በቆመበት ሄጄ ሰላም አልኩት። ከዛ የዛ ቀን ወደ ቤት ገባንና ከቃል ኪዳን ጋር በጠዋቱ አገኘሁት። የት ሀገር ልጅ ነሽ ምናምን ሲለኝ እንደዚህ ሀገር ልጅ ነኝ እንደዚህ አልኩት። ከዛ በቃ በየቀኑ እየመጣ ምሳ ይጋብዘኛል፣ እዛ ይጠቀማል፣ ቲፕ ይሰጠኛል እያልን ስንቀራረብ